ነገ ለምናረጋው ተጠባቂ የፕሪሚየር ሊግ ጨዋታ ላይን አፕ እናወጣለን ነው ምላችሁ። ፈርቻለሁ ነው ምለ ገባ። ግን ዘንድሮ የፈራውባቸው ጨዋታ ላይ በጣም አርሰናል አስደስቶኛል። በዚህ ጨዋታም ያስደስተኛል ብዬ ገምታለሁ። የቦርንማውዝ አጨዋወት በእርግጠኝነት ነው ምላችሁ የአርኒ ስሎትን ታክቲክ ፔፕ ደግሞ ሪፋይን አድርጎ ለህዝብ ያጋለጠውን ታክቲክ አራት ፊት ለፊት አስቀምጠው ፓሲቭ ፕሬስ እንደሚያደርጉን እርግጠኛ ነን። ስለዛ ሰንጥቀን መጮት አለብን። በቃ ደፋር መሆን አለብን ወደፊት ስንሄድ ማለት ነው። ላይን አፓችን ስንሰራ ላይን አፓችን ውስጥ ደፋር የሆነ አጨዋወት መጮት የሚችሉ ሰዎች አሉን። ምናልባት ግን በቻልኩት መጠን ጠንካራ እና ቦርንማውዝን ማሸነፍ የሚችል ላይን አፕ ሰራለሁ። አርቴታ ሜን ላይን አፕ ይደግማል ብዬ ገምታለሁ ማለት በረኛችን ካሁን በኋላ አንድ በረኛ ነው ያለ ዳቪድ ማዘፋኪን ራያ ማለት ትችላለህ ነው። ከዛ ከፊት ለፊት ደግሞ የተለመደ ነው ጋብሪኤል አለ፣ ሳሊባ አለ። ቀኝ ላይ ስንመጣ ቲምበር አልተመለሰም እየተባለ ነው። ሞስኬራን ባለፈው አስገብቸው ነበረ። እኔና አርቴታ የተለያየ ነው። ቤን ዋይትን እድል ሰጠው፣ ልክ ነበረ። ምክንያቱም ቤን ዋይት ብዙ ስላልተጫወተ ሊሆን ይችላል ስህተት እየሰራ የነበረው። ስለዛ ወደ ጨዋታ እየገባ በመጣ ቁጥር ፎርሙን ያገኛል ብዬ ገምታለሁ። በዚህ ጨዋታ ላይ ደግሞ በኦቨርላፕሽ እንደምታስደስችን እርግጠኛ ነኝ። ቤን ዋይትን ቀኝ ላይ እናስገባለን ማለት ግራ ላይ ሸክላው ሪካርዶ ካላፊዮሪ አንድ ጨዋታ ጨዋቶ 6 ጨዋታ እንደሚያልፈው እናውቃለን። አሁንም ኦሬዲ ጎሏል ተብሏል። ፔሮ ሂንካፔ ግን ስለተመለሰ ፒየሮ ሂንካፔን እዚህ ጋር እናስገባለን ማለት። ሚድፊልዳችን ስንሰራ ማርቲን ዙቢሜንዲ ግዴታ ነው። ኦዴ ቢኖር ኖሮ ኦዴና ኤዜን ለማስገባት ስንል አንተን ሳክሪፋይስ ልናደርግ እንችል ነበር። አሁን ግን አማራጭ ስለሌለን ማርቲን ዙቢሜንዲ ጠቅትላለህ ታስደስተናለህ ብለን እንገምታለን ማለት። ሞተራችን ሚድፊልድ ኤንጂናችን ዴክለን ራይስ የማይቀር ነገር ነው ማለት። 10 ቁጥሩ ያስመጣ ኦዲጋርድም አሁንም ለትንሽ ቀናት ምናምን ተጎድቷል ተባለ። ምንም ማድረግ አይቻልም። ሃቨርትስ ነው በደንብ ፊት የሆነ ተጫዋች እዚህ ጋር ያለው ማለት። ሃቨርትስን ማላስገባበት ምክንያት ግን ምንድነው ብዛችሁ ብትሉኝ ሃቨርትስ ተደራቢ አጥቂ ነው የሚሆነው። ከዛ በሚድፊልዳችንና በአታካችን መሃል በጣም ብዙ ስፔስ ይፈጠርና መግባባት ያቀታቸዋል። ማን ሲቲ ላይ ያጋጠመንም ይሄ ነው። ገባለ ሎንግ ቦል ስትልክ ራሱ ሃቨርትስ ፈርስት ዱዋል ቢያሸንፍ ሰከንድ ዱዋል ማሸነፍ የሚችል ሰው አጠገቡ የለም። ጊዮከሬዝም ሲያሸንፍ እንደዛው ገባለ። ስለዛ በጣም ይራራቃሉ። ሃቨርትስን እዚህ ጋር ማየት አልፈልግም ሰከንድ አፍ ካልሆነ በስተቀር ማለት። ኤዜ ከጉዳት ተመልሷል ተብሏል። ስለዛ ኤዜን እዚህ ጋር ታስገባዋለህ ማለት። ሪስክ አለው ኤዜ ከጉዳት እንደተመለሰ ምናምን ማጫወት ምናምን 60 ደቂቃ አጫውቶ ይውጣ እንደዚህ ባይ ነኝ። ገባ 60 ደቂቃ አጫውቶ ይውጣ ባይ ነኝ። ከነገና ደግሞ ይሄ በጣም ወሳኝ ጨዋታ ነው። የስፖርቲንግን ጨዋታ ቢያርፍ ይሻለኛል ኤዜ። ስለዛ እዚህ ጋር ግዴታ ታስገባዋለህ ማለት ነው። ኤዜን 10 ቁጥር አስገባል። አታክ ላይ ስንመጣ እንደምታውቁት ይሄንን 3 አታክ ማልወደው ነው። በጣም ዳይሬክት የሆነ አታክ ነው፣ ግን ኦፕሽኖች የሉን። ቡካዮ ሳካ መመለሱ እርግጠኛ አይደለንም። ስለዛ ግዴታ ኖኒ ማዱዌኬ እናስገባዋለን። ይሮጣል ማለት። ቪክተር ዮከሬዝ ይሰነጠቅልኛል ትለህ ታስባለህ፣ አንተም ትገባለህ። በዚህ በኩል ደግሞ ማርቲኔሊ ነው ማስገባት ያለብን። ትሮሳርድ ቢሆን ይሻል ነበረ ሶስቱም እንዳይኖሩና ዳይሬክት እንዳይሆን፣ ግን ምንም አማራጭ የለንም። ማርቲኔሊ ቻምፒየንስ ሊግ ላይ በጣም ምርጥ አቋም አሳይቶናል። ትሮሳርድ ደግሞ ኦልሞስት 3 ወር ነው አሪፍ አቋም ካሳየን ማለት ነው። ስለዛ አማራጭ የለንም። እዚህ ጋር ማርቲኔሊ እናስገባለን። መሀል ላይ ደግሞ ቪክተር ዮከሬዝ ጀግናው እናስገባለን። ካሞን ዩ ጋነርስ። በጣም አስፈሪ ጨዋታ ነው፣ ግን እናሸንፋለን ብዬ ገምታለሁ። ዘንድሮ ስፈራ ደስ የሚለኝ ቀን ነው ያሳለፉት ነው ብላችሁ እና አሪፍ ነው። አረ መላ 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 ወያለ ዋንጫ እንዳይበላ መላ መላ መፍትሄ ያላችሁ መላ መላ እስቲ ጀባ በሉ መላ መላ ወያላው ከበላ መላ መላ ህዝቤ ጉድሽ ፈላ መላ መላ አረ መላ በሉ ችላት በሉ አረ በደም ቋጥሩ ችላት በሉ ምን ታፈጥብኛለህ ህዝቤ ቋጥር ወያላው እኔ እኮ አልቋጥርብህም ብዬ ነበር፣ ግን ተነካክተናል። በጣም ተነቃቃ። አትለቀኝም፣ አንተም ብትበላም አትለቀኝም። ሰኞም ጠዋት አለኝ አትለቀኝም። ስለዚህ ምን ላድርግ? እኔም አልለቅህም፣ እንግዲህ አልለቅህም። ምንም ማድረግ አልችልም። ቅዳሜ 8 ሰዓት ተኩል ሲል እንደምታውቁት ከቦርንማውዝ ጋር ወሳኝ የፕሪሚየር ሊግ ጨዋታ አለን። ጀማው ከዚህ በኋላ የፕሪሚየር ሊግ ጨዋታዎቻችን በሙሉ እያንዳንዱ ነው መላችሁ የሞት ሽረት ትግል ሊደረግበት የሚገባ ጨዋታ ነው። ልክ እንደ ፋይናል እየተመለከትናቸው መሄድ ያለብን ጨዋታዎች ናቸው። ለአርሰናል የተሰጠው እንግዲህ ሬቲንግ ማለት ነው 72.2% ነው። ይህን ጨዋታ ያሸንፋል ተብሎ የተገመተው በሜዳና በደጋፊው ፊት እንደመጫወቱ መጠን፣ ከዛ በተጨማሪም ደግሞ አርሰናል እንደመሆኑ መጠን የሊጉ መሪ እንደመሆኑ መጠን እንግዲህ ይሄ ተሰጥቶታል። ለቦርንማውዝ 11.8 አካባቢ ነው የተሰጣቸው። ቀሪውን በአቻ ይጠናቀቃል ተብሎ ነው እየተገመተ የሚገኘው ጀማአ።
በዚህ ጨዋታ ላይ እንግዲህ ሜዳ ላይ ላንመለከታቸው የምንችላቸው ተጫዋቾች አሉን። እንግዲህ ማርቲን ኦዲጋርድ አንዱና የመጀመሪያ ይመስለኛል። የኖርዌይ ብሔራዊ ቡድን አሰልጣኝ ዛሬ ሀሳብ ሰጥቷቸዋለሁ። እሱም እንዳለው ከሆነ በተለመደው ቦታ ላይ ተመሳሳይ አይነት ጉዳት አጋጥሞታል፣ ለተወሰነ ጊዜያት ከሜዳ ሊርቅ ይችላል የሚል ያፈተለከ መረጃ አቀብሏል። እንግዲህ ለጋዜጠኞች ማለት ነው። ይህንን መሆን ተከትሎ ኦዲጋርድ እንደማይኖር እኔ ካሁኑ ኮንፈርም አድርጌያለሁ። ከዛ ውጪ ግን ኤዜ ተመልሶልናል። ጀማው የቲምበርና የካላፊዮሪ ነገር እስካሁን እርግጥ የሆነ ነገር የለም። ጀማው ዛሬም ልምምድ መስራት አልቻሉም። ሂንካፔ የተረጋገጠ ነው ከዚህ ጨዋታ ሙሉ ለሙሉ ውጪ ነው። ለማንኛውም ይቅናን ጀማው። ቅዳሜ 8 ተኩል ቡድናችን ይመለስልናል። እስቲ ሀሳባችሁን አስቀምጡ፣ ግምታችሁንም ኮሜንት ሴክሽን ላይ አስቀምጡ። ስለስን ሊያልቅ ይችላል። ይመቻችሁ። ሰበር ደስ የሚል ዜና! አሰልጣኝ ሚኬል አርቴታ ከነገው ከቦርንማውዝ ጨዋታ በፊት ዛሬ በአሁኑ ሰዓት ጋዜጣዊ መግለጫ እየሰጠ ይገኛል። ጉዳት ላይ ስላሉ ተጫዋቾች ደስ የሚል ዜና ተናግሯል። ጀማው ስለ ኤብሬቺ ኤዜ ሲናገር ከደረሰበት ጉዳት አገግሞ ሙሉ ለሙሉ ለነገ ጨዋታ ዝግጁ መሆኑን ተናግሯል። እንዲሁም ከኦዴጋርድና ከካላፊዮሪ ከሳካና ከሂንካፔ ከአራቱ አንዱ ለነገው ጨዋታ ዝግጁ ይሆናሉ ሲል ተናግሯል። ማን እንደሆነ በግልጽ አልተናገረም ጀማው። እንዲሁም ሚኬል ሜሪኖ ከውድድር ዓመቱ ከመጠናቀቁ በፊት ወደ ሜዳ ሊመለስ እንደሚችል አሰልጣኝ ሚኬል አርቴታ ተናግሯል። እንኳን ደስ አላችሁ ጀማው። ለቡድናችን ኤብሬቺ ኤዜ መመለስ ትልቅ የሚባል ዜና ነው። ይመቻችሁ። ከቦርንመዙ ጨዋታ በፊት አርቴታ በሰጠው ጋዜጣዊ መግለጫ አንዳንድ ተጫዋቾች ከጉዳት ይመለሳሉ ካለ በኋላ እነማን እንደሆኑ ግን ለመናገር ፍቃደኛ ያልሆነ ሲሆን ኤዜ ግን ለጨዋታው እንደሚደርስ አስታውቋል። ቦስ ሚኬል አርቴታ ኤብሬቺ ኤዜ ለነገው ጨዋታ ብቁ መሆኑን ተናግሮ ሌሎች ጉዳት ላይ ስላሉ ተጫዋቾች ስለ መድረስ ተጠይቆ ሲመልስ እንደዚህ ብሏል። ሳካ፣ ሪካርዶ ካላፊዮሪ፣ ሂንካፔ፣ ቲምበር፣ ኦዴጋርድ ከነዚህ ውስጥ የሚመለሱ ተጫዋቾች ሊኖሩ ይችላሉ ብሏል። እነማን እንደሆኑ ግን አልገለጸም። እስቲ እናንተን ኮሜንት ላይ ያስቀምጡልኝ። እነማን የሚደርሱ ይመስላችኋል? እኔ ሳካና ቲምበር ይመስሉኛል። ለማንኛውም ይመቻችሁ። ቅዳሜ 8 ሰዓት ተኩል ቦርንመዝን ለሚያስተናግዱበት ጨዋታ ኤዜን ጨምሮ መድፈኞቹ ዝግጅት ሲያደርጉ የሚያሳዩ ምስሎች የተለቀቁ ሲሆን ቦርንመዝን የሚያሸንፉ ከሆነ በዚህ ውድድር ዘመን አርሰናል በፕሪሚየር ሊጉ ለሶስተኛ ጊዜ 5 ተከታታይ ጨዋታዎችን ማሸነፍ የሚችሉ ይሆናል። ሌላ አስደሳች ዜና ፔሮ ሂንካፔን በተመለከተ አባቴ በደንብ ኮፒ ሊንክና ሼር አድርገው ቲክቶክ ቪዲዮችን እያጠፋብኝ ነው። ክለባችን አርሰናል በትዊተር ገጹ ፔሮ ሂንካፔ ልምምድ ሲሰራ የሚያሳይ ፎቶ አጋርቶናል ማለት ነው። ስለዚህ ለነገው ጨዋታ ጦረኛው ፔሮ ሂንካፔ እንደሚኖር ሙሉ ለሙሉ እርግጠኛ ሁኑ። ይሄን ያልኩት እኔ አቤል ነኝ ማለት ነው። በደንብ ኮፒ ሊንክና ሼር አድርግ። ይመቻችሁ። ተመልሻለሁ ጀማው። ፈጣን መረጃ እንደተለመደው ጠቅል አረግላችሁ ነው የመጣሁት። አሰልጣኝ አርቴታ ጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ገና በመስጠት ላይ ይገኛል ብላችሁ ይቀላል። ከዛ መሃል ግን ያነሳቸው ወሳኝ ነጥቦች አሉ። እነሱን ላካፍላችሁ ነው የመጣሁት። እንደተለመደው ፎሎ፣ ላይክ፣ ሼር፣ ኮፒ ሊንኳን ጠቅ ማድረጋችሁ እንዳትረሱ። ወደ መረጃው ሳቀናላችሁ። አርቴታ ስለ ተጫዋቾቻችን የጤንነት ሁኔታ ነበር የተጠየቀው። እንዴት ነው ሐሙስ ዕለት ልምምድ ስትሰራ ያልነበሩ ወሳኝ ተጫዋቾች እና ኦዲጋርድ፣ ቲምበርን ጨምሮና ካላፊዮሪ ልምምድ አልሰሩም ነበረ ለቦርንማውዙ ጨዋታ ይደርሱልናል ወይ ብለው ጠይቀውታል። እሱም እንዳለው ከሆነ ከትላንት ልምምድ በኋላ ለውጦች አሉ አለ እና ጋዜጠኛው መለስ አድርገና ታዲያ እነማን የተመለሱት ሲል አላውቅም፣ ብቻ ግን የሆኑ ለውጦች አሉ፣ ሜዳ ላይ ትመለከቱታላችሁ ሲል የተናገረው ጀሞ። ከሱ እንግዲህ ሚስጥር ማውጣት መቼስ ከባድ ነው ጀሞ። ይህ ማለት ታዲያ ጀማው ወሳኝ የሆኑ ተጫዋቾቻችን እንግዲህ የቦርንማውዝ ጨዋታ ላይ ልንመለከታቸው እንችላለን። በጣም ተስፋ ከማረግባቸውን ይገምት ካላችሁኝ ካላፊዮሪ፣ ቲምበርን ጨምሮ ልንመለከታቸው እንደምንችል እርግጠኛ ነኝ። ከዛ ውጪ ማን ሊመለስ ይችላል? ኦዲ አይመስለኝም ጀማው። ብቻ ሁለቱን ተጫዋቾች የምናገኛቸው ይመስለኛል። እስቲ ሀሳባችሁን አካፍሉኝ ማን ሊሆን እንደሚችል። ከዛ በተጨማሪ ግን ኤዜ ለነገ ጨዋታ ሙሉ ለሙሉ ዝግጁ እንደሆነ ነው የገለጸው ጀማው። ከዛ በተጨማሪ አንድ ሀሳብ አንስቷል። ምን መሰላችሁ? ሜሪኒዮ ይሄ አመት ከመጠናቀቁ በፊት የመጨረሻ ጨዋታዎች ላይ የመድረስ ከፍተኛ እድል እንዳለውም ገልጿል። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ መለሳለሁ። ይመቻል። ስለ አርቴታ የሚሰማኝ ነገር እውነታውን ልንገራችሁ። ስለ አርሰናል ምን አይነት ምልከታ እንዳለኝ ጠንቅቃችሁ ታውቃላችሁ። አሁን ደግሞ ስለ አርቴታ የሚሰማኝ ነገር ልንገራችሁ። ውይ አርቴታ ውሳኔዎቹ እንዴት ደስ እንደሚሉኝ፣ የታክቲክ ውሳኔዎቹ፣ ጌም ማኔጅመንቱ፣ ብስለቱ፣ እርጋታው፣ ሊደርነቱ፣ የታክቲክ ብቃቱ፣ ጌምን የሚረዳበት መንገድ
ዓለማችን ላይ ያሉ ቡድኖች በሙሉ አሰልጣኝ መቀየር ቢፈልጉ ሪያል ማድሪድ፣ ባርሴሎና፣ ባየር ሙኒክ የትኛውንም ሀያል ክለብ ብትጠራ አርሰናልና ሚኬል አርቴታ ቢፈቅዱለት መጀመሪያ የሚሻሙትና የሚጣደፉት ይህንን ድንቅ አሰልጣኝ ሚኬል አርቴታ ለመቅጠር ነው። ዘንድሮ እንዳይገርማችሁ ዘንድሮ የ2025-2026 ሲዝን የእንግሊዝ ፕሪሚየር ሊግ ዋንጫ ለአርሰናል ሰጥቷል። አልሰጠም ብለን ብንጨርስና ሚኬል አርቴታ ዓመቱ መጨረሻ ላይ ባዶ እጁን ብሎ አጨብጭቦ ራሱ ቢጨርስ እኔ ስቲፋኖስ ጠረጴዛው ላይ የ5 ዓመት ኮንትራት ነው ማቀርብለት በአርሰናል ደማቅ ታሪክ የሚጽፍ ኮች ስለሆነ ማለት ነው። አስገራሚ በዘመኔ ካየዋቸው ድንቅ አሰልጣኞች መካከል አንዱ ሚኬል አርቴታ ነው። 51 ጌም አድርጎ 5 ጌም ብቻ ተሸንፎ 5ቷን ጌም ይዘመተ የምታለቅስ ከሆነና 40 ምናምን ጌሙን ለምን እንዳልተሸነፈ ተንትነክ ክሬዲት ካልሰጠኸው ለዚህ ኮች ዞር በል ከፊቴ ላይክ አልፈልግም። ሚኬል አርቴታ ይለያል። ለመላው የአርሰናል ደጋፊ አዋጅ አዋጅ አዋጅ! ሚኬል አርቴታ የአርሰናል ደጋፊ ሆይ ነገ ማልደህ ተነስ፣ ቁርስህንም ተመገብ፣ በማስከተል ምሳና ራትህንም ሸክፈህ ወደ ኤምሬት ስታዲዮም አቅና። በዛህም እሳት ነበልባል በመሆን ከቡድንህ ጎን በመቆም ድጋፍህን አሳይ። ምክንያቱም ተይ በኋላ አለ አርቴታ እያንዳንዱ የምናረጋቸው ጨዋታዎች የፍጻሜ ናቸውና መላው የአርሰናል ደጋፊ ሆይ ድጋፍህን እሻለው። በአንድነት ሳትከፋፈል ቡድኔን ደገፍ በማድረግ አመቱን እንድዘልቅና እንድጨርስ እፈልጋለሁ ሲል ገልጧል አርቴታ። ምን ትላለህ አንተ የአርሰናል ደጋፊ ሆይ? ከአርቴታ ጎን ነህ አይደለም? እሱን በኮሜንት ገለጥልኝ። አርቴታ ነገ ምሳም ራትም ሸክፈ ኤምሬትስ ተገኝ ሲል የክተት አዋጅ አውጇልና በጊዜ በቦታው ተገኙ።